በሆነ መልክ እስቲ ምንድነው አስተያየት አለኝ አስገባኝ እስቲ። ያ እኔ ሄለንን ሳውቃት 4 years 7 ዓመት ምናምን ይሆናል ሳውቃት እና ይሄ ባህሪዋ በነገራችን ላይ እየቀጠለ ነው። እንደዚህ አይነት ውሸት የታወቀች ናት። እናንተ ወይ አሁን አዲስ ምናምን ሊመስላችሁ ይችላል። በዩቲዩብ እንደዚህ ላይክ 16-17 ሰዓት እየተቀመጠች አይ ቲንክ ዩቲዩብ ኤዲት አድርጋ ቪዲዮ ሰርታ መፖስት አትችልም መሰለኝ እንደዚህ አይነቱ እና አሁን በቲክታክ ነው። በዩቲዩብ ረጅም ሰዓት እየተቀመጠች የሰው ስም ማጥፋት ከየትም እንደምታመጣው አይታወቅም። ዝም ብላ ነው የምታወራው። ሰው ብቻ ይሄ ወሬም ስለሚወድ በስልክ ታስገባለች። ሰውን ላይቭ ላይ ስልክ ታስገባና በስልክ የራሷ ጓደኞቿ አሏት መሰለኝ እንደዚህ በግሩፕ የምታወራቸው ዛሬ ይህንን ገብተን ስለዚህ ፕሮግራም እናወራለን ምናምን የምትላቸው ይደዋወላሉ፣ ስልኳ ላይ ይደውላሉ። ይሄ ነው ባህሪዋ። በነገራችን ላይ ትዳር ላይ ብቻ አይደለም። አሁን በቅርብ ጊዜ ራሱ ካስታወሳችሁ ቤታዩን እናቷ ያልሆነች ሴትዮ እናቷ ናት ምናምን ብላ አምጥታ በህዝብ ዘንድ ቤታዩን ለማስጠላት። አሁን በእናት በምናምን ቀልድ የለም። አብዛኛው ህዝብ እናት ላይ ያለው ስሜት የተለየ ነው እና በህዝብ ተወዳጅነቷን ስታይ ቤታዩን እናቷን የጣላች ናት ብላ የውሸት ነገር አምጥታ ቤታዩን ለማሸማቀቅ ራሱ የሄደችበት መንገድ በእንደዚህ አይነት ሁል ጊዜ ሰዎችን ስም ለማጥፋት የውሸት ነገር እየተበረከች ትመጣለች እና ኢሱን የምታውቀው ከሆነ ሰው መጠየቅ ያለበት ፎቶ እስኪ ያሳየን አንቺና እሱ አንድ ላይ ሆናችሁ አይደል? ፍቅረኛዋ ከሆነ ጋብቻ ድረስ ቬሎ ምናምን መግዛት ድረስ ከደረሰች ቢያንስ የድምፅ ሪከርድ ይኖራታል፣ ፎቶ ይኖራታል ምናምን። የኛ ሰው ግን ዝም ብሎ ካበደው ጋር ማበድ ምናምን ነው የሚፈልገውና ያዳምጣታል። ስለተባለች ሴትዮዋ ደግሞ በእንደዚህ አይነት ነገር ቀጠለችበት ማለት ነው እና ውሸታም ናት። እኔ ሄለንን ሳውቃት እልም ያለች ውሸታም። እኔን ራሱ በባለፈው ግርግር ምን ስታደርግ ነበር? ብር ተከፍሏት ስለ እኔ ራሱ የተለያዩ ነገሮች እያመጣች ስታወራ ነበር። የተለመደ ነው። ሁሉንም እዚህ ሚዲያ ላይ ትንሽ ወደፊት የታወክ ሰው ከሆንክ ሄለን የምትባል ሴትዮ ስሙን ያላጠፋችሁ ያልሰደበችው ለማሳቀቅ ያልሄደችበት መንገድ የለም። እኔ ቤት ስሟን አትጥሪ። አይ ስለ እሷ አይደል እየተወራ ያለው? ግን ስሟን አትጥሪያት ሴትዮ ብለሽ ጥሩ ሴትዮዋ እና በተደጋጋሚ እዚህ ሚዲያ ላይ የብዙ ሰዎችን ስም አጥፍታለች። ብርም ደግሞ የሆነ ነገር በውስጥ እንትን ካልክ በቃ አንደበቷ ራሱ በጣም ደስ አይልም። እንደ ትልቅ ሰው ነች። እኔ እድሜዋ ራሱ እዚህ ሚዲያ ላይ ካሉት ትልቅ የምትባል ሰው ነች። እሷ ጋር የሚመጣጠንም የለም። ጥያቄ ጠይቅሽ ረዥም ጊዜ አውቃታለሁ አልሽ እና የሆነ አንዳንዴ የምትቅመው ነገር አለ። ጤነኛ ነች ግን አለ አሮን ቲንክ ሰው ጤነኛ አትመስለኝም። ኖ ጤነኛ አይደለችም። አንተ ውሸት ራሱ እኮ በሽታ እኮ ነው። ከሲኪ ውስጥ እንደዚህ ከእንትን የወጣች ነው የሚመስለው ከመገገሚያ ኤግዛክትሊ። እንዴት ነው ባሌን እንትን ብሎ ታንቆ ሞቶ እዚህ ጋር እንትኑን አስፈጭቼ አመዱን እንደዚህ እያለች የሆነ ነጭ ነገር ይዛ ክው እያለች የምትተፋ ሴት የሞተ እንትን ላይ እንደዛ እውነቷን ከሆነ በጣም ጤነኛ አይደለችም። ይቺ የእውነት እኔ እንደ ሴት በጣም ይዘገንነኛል። ቃላቷ ራሱ ከአንደበቷ እንደ ሀሳብ እሷ ውሸታም ከሆነች ይሱ እኔ ራሴ ጠይቃታለሁ። አንቺ አትዋሽበት፣ በቃ ልጁን የሰፈሬ ልጅ ነው ተይላታለሁ። አይ ካለች ደግሞ ማስረጃ አለኝ ብላለች። ቅዳሜ ይምጣና ፊት ለፊት ከኔ ጋር ጭራሽ እያለች ነው። ቅዳሜ እኔ ልመጣ ይቅርታ አድርጉልኛ። እንዴ አይደለም። በነገራችን ላይ ይሄ ነገር ቤተሰብ አንደኛ ዘይባ በጣም የታወቀች